አርምሞ ረመመ ጸጥ አለ። አርምሞተ ልሳን አርምሞተ ህሊና አርምሞተ ልቦና አርምሞተ መለኮት የነፍስ ማዕበል ማረፊያ አራቱ የዝምታ እርከኖችና መንፈሳዊ ጉዟቸው። የሰው ልጅ በዕለት ተዕለት ሕይወቱ በሁከት በጭንቀትና ማብቂያ በሌለው የሐሳብ ጫጫታ ውስጥ ይኖራል። ነገር ግን ወደ እውነተኛው ማንነቱ ለመመለስ የውስጥ ኃይሉን ለመሰብሰብና ከፈጣሪው ጋር ለመገናኘት የዝምታን ደረጃዎች በጥበብ ማለፍ ይኖርበታል። ይህ ጉዞ ከአንደበት ጀምሮ እስከ ረቂቁ የህልውና ዝምታ ድረስ የሚዘልቅ የአራት ደረጃዎች ድልድይ ነው። አርምሞተ ልሳን ሳይለንስ ኦፍ ዘ ታንግ የአንደበት ዝምታ። ይህ መንፈሳዊ ጉዞ መሰረታዊና የመጀመሪያው ደረጃ ነው። በዚህ እርከን ላይ የሰው ራሱን ከንግግር ይገታል፣ ቃላትን ማባከን ያቆማል። አላስፈላጊ ንግግር የውስጥን ጉልበት ወይም የህይወት ኃይልን ያባክናል። አንደበት ሲዘጋ አእምሮ ከውጫዊውና በውካታ ከተከበበው የቤታ ማዕበል ጫጫታ መላቀቅ ይጀምራል። አንድ ሰው በሥራ ቦታው ወይም በቤተሰቡ ውስጥ አለመግባባት ሲፈጠር አጸፋዊ ምላሽ ከመስጠትና ከመከራከር ይልቅ ራሱን አቅቦ ዝምታን ቢመርጥ ያ ዝምታ የውስጥ ቁጣው ረግቦ ኃይሉ ወደ ውስጥ እንዲመለስ ያደርገዋል። ይህ ልክ እንደ አጥር ነው። በሩ ሲዘጋ ውጫዊው አቧራ ወደ ቤት ውስጥ አይገባም። ሁለተኛው አርምሞተ ህሊና ሳይለንስ ኦፍ ዘ ማይንድ የሐሳብ ዝምታ። ንግግርን ማቆም ብቻ በቂ አይደለም። ሁለተኛው እርከን የአእምሮ ጫጫታና የሐሳቦች ዝውውር ጸጥ የሚልበት ደረጃ ነው። በዚህ ደረጃ እኔ ማን ነኝ ለሚለው ጥልቅ ጥያቄ እውነተኛ ምላሽ መገኘት ይጀምራል። አእምሮ ወደ ረቂቁ የቴታ ማዕበል ሲገባ የንቃተ ህሊና ሰማይ ይጠራል። እዚህ ደረጃ ላይ የላቁ ራእዮች እና ጥልቅ ግንዛቤዎች ይገለጣሉ። ጭቃማ ውሃን ዝም ብለን ብንተወው ጭቃው ወደ ታች ወርዶ ውሃው ጥራቱ እንደሚያሳይ ሁሉ አእምሮም ከሐሳብ ፍልሚያ ሲያርፍ እንደዚሁ ይጠራል። ልክ እንደ ደመና የሚመላለሱት የሐሳብ ብልጭታዎች ሲበተኑ ከጀርባው ያለው ንጹሕ ሰማይ ይታያል። በዚህ ሰዓት ሰው በህልሙም ሆነ በንቃቱ ጥልቅ የሆኑ መንፈሳዊ ምስጢራትን በራእይ መልክ ሊገነዘብ ይችላል። ሦስተኛው አርምሞተ ልብ ሳይለንስ ኦፍ ዘ ሀርት የልብ ዝምታ። ይህ ስሜቶች ረግተው ልብ ፍጹም ሰላምን የምንጎናጸፍበት የላቀ ደረጃ ነው። እንደ ፍርሃት፣ ጥላቻ፣ ምቀኝነትና ቁጣ ያሉ አሉታዊ ስሜቶች ሙሉ በሙሉ ይረጋጋሉ። በዚህ ጊዜ በልብ ውስጥ መለኮታዊ ብርሃን ዘ ሳክሬድ ፋየር ይበራል። የልብ ማዕከል ሀርት ቻክራ ይከፈታል። ሰው ራሱን ከጠቅላላው አጽናፈ ዓለም ጋር አንድ እንደሆነ ይሰማዋል። በአንድ ወቅት በአንተ ላይ ክፉ የሠራውን ሰው ስታስበው የነበረው የቂምና የፍርሃት ስሜት ሙሉ በሙሉ ጠፍቶ በምትኩ ለዚያ ሰውና ለፍጥረት ሁሉ ጥልቅ የሆነ ፍቅርና ርኅራኄ ብቻ ሲሰማህ የልብ ዝምታ ላይ ደርሰሃል። ልክ ነፋስ እንደሌለበት ባህር የልብ ስሜት ሲረጋ የመለኮት ብርሃን በልብህ ላይ ያለምንም መጋረጃ ያንጸባርቃል። አራተኛው አርምሞተ መለኮት ሚስቲካል ሳይለንስ የምስጢር ዝምታ። ይህ የመጨረሻውና ከፍታው የዝምታ ደረጃ ነው። እዚህ ላይ ግላዊ ማንነት ኤጎ በሙሉ ይጠፋል። ፍጡር ከፈጣሪው ጋር አንድ የሚሆንበት መለያየት የሚጠፋበት ደረጃ ነው። በዚህ እርከን ላይ የሚነገር ቃል የለም። ቋንቋ አቅም ያጣል። ያለው ብቸኛው ነገር መሆን ቢንግ ብቻ ነው።
አንድ የውሃ ጠብታ ወደ ውቅያኖስ ውስጥ ስትገባ የራሷን ጠብታነት አጥታ ራሷ ውቅያኖስ እንደምትሆን ሁሉ የሰው ልጅ ነፍስም በዚህ ደረጃ ከፈጣሪ መለኮታዊ ሕልውና ጋር ትዋሃዳለች። እዚህ ደረጃ ላይ እኔና አንተ የሚል መለያየት የለም። ቃላት የማይገልጡት ፍጹም የሕልውና ሙላት እና መረጋጋት ብቻ ይነግሳል። ይህ ጉዞ ከአንደበት መዘጋት ተነስቶ ወደ አእምሮ መረጋጋት፣ ከዚያም ወደ ስሜት መንጻት አልፎ መጨረሻም ከምንጩ ጋር ወደ መዋሃድ የሚያደርስ የተቀደሰ የነፍስ እርከን ነው።